ሜትር አይደል መለኪያ ነው አይደል መስማትሽን የምትለኪበት ምን አይነት ፐርሰንት ላይ ነው ያለው ያው የአራት የመስማት የተሳናቸው ጉዳት መጠኑን የምትለካበት አይነቶች አሉ የትኛው ላይ ነው የትኛው ሂሪንግ ኤድ ለማን ያስፈልጋል የሚለውን ነገር በደንብ ለማየት የሚያስችል ነው ሌላው ደግሞ የምልክት ቋንቋ መማሪያ መጽሐፍቶችን አላቸው በጣም ትልቁ ነገር ምንድነው ነፃ ዴሊቨሪ ያላቸው በ011 557 7357 ላይ ደውለው የፈለጉትን ማዘዝ ይችላሉ ማለት ነው 0921 22 28 28 ላይ መደወል ይችላሉ በነገራችን ላይ ሜክሲኮ ብርሃን ህጻናት ህንጻ ሁለተኛ ፎቅ ላይ የሚሄዱ ያገኛቸዋል ዋው በጣም ደግሞ የሚያምር ቢሮ አላቸው ህንጻውም ለአካል ጉዳተኞች መወጣጫው ምቹ ነውና ሜክሲኮ ሄዳችሁ ልትጎበኟቸው ትችላላችሁ ደውላችሁ መሄድ ትችላላችሁ በጣም እናመሰግናለን ስፖንሰሮቻችንን አሁን በቀጥታ ወደ ጀርመን ቸርች ስኩል እንሄድና የአካል ጉዳተኞች ቀን አከባበርን በተመለከተ ያደረግነው ቆይታ እናዳምጥ አካል ጉዳት መች እንደሚያጋጥም አይታወቅምና ይሄ ጉዳይ ሁሉም በጣም አመሰግናለሁ የሁሉም ሚስማ አድማጮች በኢቲኤፍኤም 107.8 ላይ ፕሮግራማችንን እያዳመጣችሁ ትገኛላችሁ አሁን ከጀርመን ቤተክርስቲያን ትምህርት ቤት ዳይሬክተር ጋር የምገኘው አቶ ተክሉ ታፈሰ ይባላሉ እንኳን አደረሱት ጀሪ እንኳን አብሮ አደረሰን ባይሉ እንግዲህ ዘንድሮ ለ30ኛ ጊዜ እየተከበረ ነው በድምቀት ትምህርት ቤታችንም ውስጥ እንግዲህ ተማሪዎች በጋራ ሆነው ያከበሩት ነው ተነሳሽነት ነው እንዴት ነው የምታቀዱት ያምር ዝግጅት ነው የተሰራውና ለሌሎች ትምህርቶችም ልምድ ስለሚሆን እንዴት ነው ይሄንን ተዘጋጅታችሁም አዘጋጅታችሁም ለተማሪዎች ልታቀርቡ የተነሳሳችሁት ለትምህርት ቤታችን አዲስ እንዳልሆነ ታውቃለህ አንተም የዚሁ ዝግጅት አካል እንደነበርክ ሳስታውስ በጣም ነው ደስ የሚለኝ የአካል ጉዳተኞች ክበብ ካቋቋምንበት ጊዜ ጀምሮ ያው በየአመቱ እያከበርን ነው ያለነው ለትምህርት ቤት ማለት ነው በሌላ ቦታም ከዚህ በተሻለ ሁኔታ ሊከበር ይችላል የኛን ዝግጅት የልጆቻችንን ዝግጅት ስላልክ በጣም ደስ ብሎኛል ግን ያው እንዳልኩ ሌላም ቦታ እየተከበረ ስለሚገኝ የተሻሉ ዝግጅቶች ይኖራሉ የሚል እምነት አለኝ እንግዲህ በዓለም ደረጃ ያው 34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ ነው እንግዲህ ይሄ በዓል እየተከበረ ያለው በትምህርት ቤታችን ስንተኛ ጊዜ እንደሆነ በጣም እርግጠኛ ባልሆንም ረጅም አመታት ካከበሩት ተቋማት አንዱ እንደሆነ ነው ማውቀው በአካቶነት እንግዲህ ተማሪዎች ትምህርት መስጠት ከጀመረን እኛ 37ኛ አመታችን ነው ትምህርት ቤቱ 53 አመት በሞላው ሲጀመር በአካል ጉዳተኞች አማካይነት ስራው እንደተጀመረ የታወቀ ነው ስለዚህ ስራችን በአካቶ ዙሪያ አካል ጉዳተኞችን አካቶ በመስራትም በማስተማርም ዘለግ ያለ እንግዲህ አመታትን አስቆጥሯል ማለት ነው አካቶ ምናልባት ለአድማጮች ግልጽ ለማድረግ አካል ጉዳተኛ አልባ የሆኑ ተማሪዎችንና አካል ጉዳተኞችን አንድ ላይ አድርጎ በእኩል ደረጃ ማስተማርና እርስ በርስ እንዲተጋገዙ አድርጎ የተሻለ ትውልድ ለመፍጠር የሚደረግ ጥረት ነው አይደል? አዎ በጣም ትክክል ነው። የጀርመን ቤተክርስቲያን ትምህርት ቤት ስራ በዛ ዙሪያ ብዙ የተሰራበት ነው። በዘንድሮ አመት በርግጥ በአካቶም ዙሪያ የተሟላ ስራ መስራት ከጀመረን የቆየን ቢሆንም የምልክት ቋንቋ መምህራን አልነበሩንም። መስማት የተሳናቸው ተማሪዎችም መቀበል አልቻልንም ነበር አንዳንድ የሚያስፈልጉ ነገሮችን ስላላሟላን ማለት ነው። በዘንድሮ የትምህርት ዘመን ግን የምልክት ቋንቋ መምህርን ቀጥረን መስማት የተሳናቸውንም ተማሪዎች ጨምረን አንድ ወንድና አንድ ሴት ዘንድሮ ማስተማር ጀምረናል። አሁን በዚህ ዝግጅቱ ላይ ያየው በአብዛኛው መስማት የተሳናቸውን እንክሉድ ያደረገ እንደሆነ ያካተተ መሆኑን የሚያሳይና ሁለቱም መምህራን የተሳተፉበት አስተማሪውና አስተርጓሚዋ የተካተቱበት እንደውም ምን ያህል ተማሪዎች የምልክት ቋንቋን እንደሚችሉም ወይም እንደሚሞክሩ አናውቅም ነበር። አሁን ግን በርከት ብሏል። ተማሪዎች በዚህ በሳለፍነው ወር ጊዜ ውስጥ ምን ያህል ርቀት እንደሄዱ ማየት ችለናል እና ይሄን ስራ በደንብ መስራት እንደሚቻል የበለጠ አካታች እንደሚያደርግ የበለጠ አሳታፊ እንደሚያደርግ ተናልና ዘንድሮ እንዲያውም ለትምህርት ቤታችን ለየት የሚያደርገው ይሄ ነው። በሌሎች ትምህርት ቤቶችም እንደምቻል ማሳያም ጭምር ነው። በጣም ደስ ይላል። አይነ ስውራን ተማሪዎች አሉ እዚህ ትምህርት ቤትና ኢንቲግሬሽን ስለሚማሩ አብረው ከአይናማ ጓደኞቻቸው ጋር ጥሩ ግንኙነት በመፍጠር ሁላችንም ጥሩ አጋዥም ወዳጅም
ዘመድም አግኝተናል አብረን ያደግነውና ያንን ደግሞ መስማት ለተሳናቸው በሚሆን መንገድ ደግሞ ድግሞ መጀመሩ በጣም አስደስቶኛል እውነቱን ለመናገር ምክንያቱም ተማሪዎች እንዳሉት የምልክት ቋንቋ ይናገራሉ አንዳንድ ሀገራት ላይ እናያለን የምልክት ቋንቋ እንደ ግድ ነው በቃ ሰዎች ሁሉ የሚችሉት ቋንቋ እስኪሆን ድረስ የሰለጠኑት ጋርና እዚህ የሚደረገውም ጥረት በጣም ደስ ይላል በአንድም በሌላ መንገድ ቢያንስ የተወሰኑ የምልክት ቋንቋ ሳይኖችን በማወቅ ከነሱ ጋር ለመግባባት በሚደረግ ጥረት ሰዎችም ወደ እነሱ ይጠጋሉ መስማት የተሳናቸው ወደ ጉዳት አልበው በደንብ ይጠጋሉና እሱ ራሱን በደንብ እየቻሉ ይመስለኛል እስካሁን አይደል እየሞከርኩ ነው እንግዲህ እኛውን በአሳለምነው 2 ወር ጊዜ ውስጥ የመምሪያ ስልጠና ተሰጥቷል እኔ ከሰልጣኞቹ መካከል ነበር ጀምረናል ገና ብዙ የሚቀረን ቢሆንም ልዩነቱን እያየን ነው በተማሪዎች መካከል ምን እየሰረጸ እንደመጣ በፍጥነት ያየንበት ስለሆነ እያደፋፈረን ያለው እያበረታታን ያለው ያስራ ነው እና እኔ እውነቱን ለመናገር በጣም ቻሌንጅ የተደረግንበትና እየተለወጥንበት ያለ ጉዳይ ነው በመጀመራችንም በጣም ደስተኞች ነን ውጤታማ ሆነናል እንግዲህ አጭር ጊዜ ውስጥ እንዲህ ውጤታማ መሆን ከተቻለ ከአመት በኋላ ከ2 አመት በኋላ የት እንደምንደርስ መገመት እንችላለን የጀርመን ቤተክርስቲያን ትምህርት ቤት በአገር አቀፍ ደረጃ በእውነት ብዙ ዕውቅና ማግኘት ያለበት ተቋም ነው ምክንያቱም የሚሰራው ስራ የሚታይና ሰዎች መጥተው ቼክ ሊያደርጉት የሚችሉት አይነት ነው መታጎብኙ እንላቸዋለን ቸርተክሉ ታፈሰም እንግዲህ ላለፉት 30 አመታት ትምህርት ቤቱን በማገልገል ነው የሚታወቁት እዚህ ጋር አድርሰውታል እንግዲህና ሁላችንም ኃላፊነት አለብን መተልጆቹን ማየት ትምህርት ቤቱን ማበረታታት በግልም በመንግስትም ደረጃ በደንብ ሊበረታታ ይገባል እንላለን ይሄን ምለው እኔም ተጠቃሚ ስለሆንኩኝ ነው በዚህ ትምህርት ቤት ከልብ እናመሰግናለን ለጊዜው ታተከ በኃይሉ በጣም እናመሰግናቸዋለን በተለይ ደግሞ ይሄን ቀን ምታድርገ አንተም የሥራን ማካል አድርገ መጣችሁ ስላያችሁን ፕሮግራሙንም ስለተከታተላችሁ ደግሞ የፕሮግራሙ አካል ስለሆናችሁ የሚያበረታቱ ስራዎችንም ከናንተ ስላየን ተበረታተናል እግዚአብሔር ይባርክ አመለሳችሁም ይሁን እንግዲህ ይደርሳችኋል ይታደርሳችኋል ብላችሁ ደግሞ ጠይቁን እግዚአብሔር ይባርካችሁ አሜን እናመሰግናለን እንኳን አደረሳችሁ ዛሬ ለ33ኛ ጊዜ ነው አይደል የሚከበረው አካል ጉዳተኞች እንኳን አደረሳችሁ እስቲ ስማችሁን አስተዋውቁኝ ከሌዲስ ፈርስት ሊሊ ጌታቸው እባላለሁ የ8ኛ ክፍል ተማሪ ነኝ ጀርመን ትምህርት ቤት ነው መማረው እሺ ናሆም ሞላልኝ እባላለሁ 8ኛ ክፍል ተማሪ የጀርመን ትምህርት ቤት እሺ ናታኒ ሙልጌታ እባላለሁ የ4ኛ ክፍል ተማሪ ነኝ ጀርመን ትምህርት ቤት እማራለሁ በስ ሊሊ መድረክ ስትመሪ ነበር አይደለ እንደዚህ ተወጅ መድረክ መምራት ዝግጅቶች ሲኖር እንደዚህ ታደርጊያለሽ አዎ ብዙ ጊዜ አደርጋለሁ በሳምንት አልቀርም 40 እንግሊዝ ዳይልና ተሻርብልን ያገዛችን ከሷ ጋር ሆነን ሆስት በየሳምንቱ እየተቀያየርን እናረጋለን 40 ዲናሆም ዛሬ እንግዲህ አካል ጉዳተኞች ቀን ነው እስቲ ስለ አካል ጉዳተኞች ምን ታውቃለህ ምን ገብቶ ሆኖ ዛሬ ቀኑን የምታከብረው አካል ጉዳተኛ መጀመሪያ ማለት አካሉ የጎደለ ቢሆንም ልቦና ማለትም እኔ አሁን ይሄኛው ግራኛው አይኔ አይታየውም ስለዚህ እኔም አካል ጉዳተኛ ነው የምባለው ግን አካል ጉዳተኛ በሆነ ራሱ የማልችል ነገር የለም ከኖርማል ሰዎች እኩል ማድረግ እችላለሁ እና ይሄ ገብቶኝ ነው አካል ጉዳተኞች ቀንን ማከብረው በጣም አሪፍ ናታኒም ደግሞ ክራር ስትጫወት ነበረ የት ነው ለመድከው መድረክ ላይ ክራር ስትጫወት አልፈራህም ወይ ማን አስለመደህ ክራር መጫወት በመጀመሪያ ክራር አልችልም ነበርና እህቴ ትንሽ ልማር ብላ ወደ ቀበና አካባቢ ትማር ነበር ከዛ ከቀበና እሷ ጨርሳ ተመርቃ ስትመጣ ክራር እንደ ጊፍት ተሰጣት ከዛ በኋላ ይሄን ደግሞ ለኔ ሰጠችኝና ስታስተምረኝ ቆየች እስቲ የሆነ ነገር በል ሲሊሊ አንቺ ጋር ልመለስና የኛ ፕሮግራማችን ሁሉም ቢስማ ይባላል ኢትዮ ኤፍኤም ላይ ነው የሚቀርበው አርብ ማታ 2 ሰዓት ላይ ነው እና እስቲ ለኛ ፕሮግራም ሆስት አድርጊልን እስቲ እንደምን አመሻችሁ አድማጮች ምናምን ብለሽ እስቲ ሆስት አድርጊልን እሺ እንደምን አመሻችሁ አድማጮች እኛ እንደምታውቁን የተለያዩ ፕሮግራሞችን ለእናንተ የምናቀርብላችሁ ነን እናንተ የኛ ምርጦች አንደኞች
ትችላላችሁ እንላለን። ለእናንተ የተለያዩ ፕሮግራሞችን ይዘን መተናል። እናመሰግናለን። አድማጮች ምንም አልጻፈችም፣ የያዘችው ነገር የለም፣ በቃሏ ነው ያወራችውና በጣም ጎበዝ ሰው፣ ወደፊት አሪፍ ውስጥ ትሆኛለሽ ማለት ነው። ጎበዝ። አዎ ና እኔም እርግጠኛ ነኝ። እንኳን አንቺ የመጨረሻ መልእክት ለጀርመን ቸርች አሁን እንግዲህ እዚህ ትምህርት ቤት በድምቀት ይከበራል የአካል ጉዳተኞች ቀንና ይሄ ለተማሪውን ይጠቅማል ትላለህ እና ስለ ትምህርት ቤትህም የሆነ ነገር በለኝ።